እንደምናችሁ ዛሬ የማቀርብላችሁ ስለ ሰባቱ ማህተሞች ነው። በዛሬው ርዕስ የመጀመሪያውን ማህተም እንመለከታለን። ከዛ በፊት የሰባቱ ማህተቦች ከመፈታታቸው በፊት ዮሐንስ ማህተቦቹን የሚፈታ በሰማይም በምድርም ከምድርም በታች የሚፈታ አልተገኘም ሲባል አልቅሶ ነበር እና ለምንድን ነው ያለቀሰው? ምንድን ነው ያስለቀሰው የሚለውን በአጭሩ እንመለከትና ወደ መጀመሪያው ማህተብ እንሄዳለን። ዮሐንስ ራዕይ ምዕራፍ 5 ከቁጥር 1 እስከ 4 ያለውን ላንብብላችሁ። ዮሐንስ ራዕይ ምዕራፍ 5 ቁጥር 1 በዙፋኑም ላይ በተቀመጠው በቀኝ እጁ ላይ በውስጥና በኋላ የተጻፈበት በሰባትም ማኅተም የተዘጋ መጽሐፍ አየሁ። ብርቱም መልአክ መጽሐፉን ይዘረጋ ዘንድ ማኅተሞቹንም ይፈታ ዘንድ የሚገባው ማን ነው ብሎ በታላቅ ድምፅ ሲያውጅ አየሁ። በሰማይም ቢሆን በምድር ላይም ቢሆን ከምድርም በታች ቢሆን መጽሐፉን ሊዘረጋ ወይም ሊመለከተው ማንም አልተቻለውም። መጽሐፉን ሊዘረጋ ወይም ሊመለከተው የሚገባው ማንም ስላልተገኘ እጅግ አለቀስኩ ይላል እና እዛው ምዕራፍ ላይ ስታነቡት አይዞ አታልቅስ ብሎ የሚነግረው መልአክ አለ። ኢየሱስ ድል ነስቷል ብሎ ስለዚህ ይነግረዋል እና ለምን አለቀሰ የሚለው ነው። ምን ገብቶት ነው ያለቀሰው? ለምን አለቀሰ? ማተቡ ተፈታ አልተፈታ በሰው ልጆች ላይ የሚያመጣው ነገር ምንድን ነው የሚለውን ነገር ነው የተረዳሁትን ነው ማካፍላችሁ ቃል በቃል በዚህ ምክንያት ነው ያለቀሰው የሚል ነገር ባይጻፍም ዮሐንስ ራዕይን አንብቤ ከተረዳሁት ነገር ያስለቀሰው ጉዳይ ይሄ ነው ብዬ የተረዳሁትን ነገር እነግራችኋለሁ ማለት ነው። መጽሐፉ እንግዲህ አሁን በዚህ ጊዜ እኛ ያለን መጽሐፍ የተዘረጋ መጽሐፍ ነው። የመጽሐፍ ሽፋን ያለው ነው። ግን በድሮ ጊዜ የነበረው መጽሐፍ እንደዚህ አይነት ነው። የመጽሐፍ ጥቅልል ነው። ስለዚህ የመጽሐፍ ጥቅልል ነው። በሰም የታሸገ ነው። ስለዚህ ደብዳቤም ድሮ እንደዚህ የታሸገ ነበር፣ ጥቅልል ነበር እና ሰሙ ከተሰበረ ውስጥ ያለው ነገር ተነበዋል እንደማለት ነው። ስለዚህ ሰዎች ከፍተው እንዳያነቡት በእጅ ስለሚተላለፍ የድሮ ደብዳቤዎች እንደዚህ ማህተብ ይደረግባቸዋል። ማህተቡ ከተሰበረ ውስጥ ያለው ነገር ተነበዋል እንደማለት ነው እና ስለዚህ እነዚህን መጽሐፉ ላይ ያሉትን ሰሞች ማህተብ የታተመባቸውን ሰሞች እነሱን ሰብሮ መጽሐፉን መክፈት የሚችል ነው የታጣው ማለት ነው ዮሐንስ ራዕይ ላይ። ለዛ ነው ዮሐንስ ያለቀሰው ማለት ነው። ስለዚህ ዮሐንስ ያስለቀሰው የነዚህ ማህተብ አለመፈታት ነው ማለት በሌላ አባባል ይሄም መጽሐፍ ማንበብ የሚችል ሰው ስላልተገኘ ነው። መክፈትም ማንበብም የሚችል ሰው ስላልተገኘ ነው ያለቀሰው። ስለዚህ አሁን አንድ ጥያቄ መጠየቅ እንችላለን። ይሄ መጽሐፍ ተፈቶ ሲያልቅ ምን ይፈጠራል? ስለዚህ ውጤቱን አይተን ለዛ ነው ያለቀሰው የሚለውን መረዳት እንችላለን ማለት ነው። ባለመፈታቱ የሚፈጠረው ነገር እናያለን። ምክንያቱም በዮሐንስ ራዕይ ላይ መጽሐፉ ሁሉም እንደ ማህተቦች ሰባቱ ማህተቦች ይፈታሉ። ስለዚህ ሰባቱ ማህተቦች በመፈታታቸው ምክንያት የሚገኘው ውጤት እሱ ይቀራል ብሎ ነበር ያለቀሰው ማለት ነው። ግን ይፈታሉ እና ዮሐንስ ለምን እንዳለቀሰ ከዚህ እንረዳለን ማለት ነው። ስለዚህ አሁን በቀጥታ ቀጥሎ አንድ በአንድ ሁሉንም ማህተቦች እናያቸዋለን። ግን አሁን ለምን አለቀሰ የሚለውን ጥያቄ ለመመለስ የሰባተኛው ማህተብ ሄደን እዛ ላይ ምንድን ነው የሚፈጠረው የሚለውን አይተን ዮሐንስን ያስለቀሰው ነገር ምን እንደሆነ መረዳት እንችላለን ማለት ነው። እሺ ዮሐንስ ራዕይ ምዕራፍ 8 ቁጥር 1 እና 2 እና ራዕይ ምዕራፍ 15 ቁጥር 7 ላንብብላችሁ። ራዕይ ምዕራፍ 8 ሰባተኛውን ማህተም በፈታ ጊዜ እኩል ሰዓት የሚያህል ዝምታ በሰማይ ሆነ። በእግዚአብሔር ፊት የሚቆሙትን ሰባቱን መለከት
መላእክት አየው፣ ሰባትም መለከት ተሰጣቸው። ራእይ 15:7 ከአራቱም እንስሶች አንዱ ከዘላለም እስከ ዘላለም ድረስ የሚኖር የእግዚአብሔር ቁጣ የሞላባቸውን 7 የወርቅ ጽዋዎች ለሰባቱ መላእክት ሰጣቸው ይላል። 7 ማህተቦችን ያሉት ግን ሰባተኛው ማህተብ ለየት ያለ ነው። ሰባተኛው ማህተብ ሲፈጸም በ7 መለከትና በ7 ጽዋዎች ነው የሚፈጸመው እና ሰፋ ይላል፣ ዘርዘር ያለ ይሆናል ማለት ነው። ሰባተኛው ማህተብ ሲፈታ ልክ እንደ መጀመሪያው እንደ ሁለተኛው እስከ 6ኛው እንዳሉት አንድ ነገር ሳይሆን የሚከሰተው ሌላ 7 መለከትና 7 ጽዋዎች ይመጣሉ ማለት ነው እና ሰፋ ይላል ልክ ሰባተኛው ላይ ሲደርስ ማለት ነው። ስለዚህ ሰባተኛው መለከትና ሰባተኛውን ጽዋ አይተን መጨረሻውም ማለት ነው ይሄ ማህተብ ሲፈታ መጨረሻ የሚያስገኘውን ውጤት አይተን ያ ይቀራል ብሎ ስለሆነ ያለቀሰው ዮሐንስ ለምን እንዳለቀሰ ለመረዳት ነው ማለት ነው። ስለዚህ ሁለቱን እንውሰድና ሰባተኛውን መለከት እና ሰባተኛውን ጽዋ እነሱን እንመልከት። ራእይ ምዕራፍ 11 ቁጥር 15 ሰባተኛው መልአክ ነፋ፣ በሰማይም የዓለም መንግስት ለጌታችንና ለእርሱ ለክርስቶስ ሆነች፣ ለዘላለም እስከ ዘላለም ይነግሳል የሚሉ ታላላቅ ድምፆች ሆኑ። ራእይ ምዕራፍ 16 ቁጥር 17 ሰባተኛውም ጽዋውን በአየር ውስጥ አፈሰሰ፣ ከመቅደሱም ውስጥ ተፈጽሟል የሚል ታላቅ ድምፅ ከዙፋኑ ወጣ። ስለዚህ ሰባተኛው ማህተብ ሲፈታ መጀመሪያ 7 መለከቶች ይነፋሉ በየተራ ማለት ነው። ልክ እያንዳንዱ መለከት ሲነፋ የሚወርዱ መቅሰፍቶች አሉ፣ የሚሆኑ ነገሮች አሉ ምድር ላይ። ቀጥሎ ደግሞ 7 ጽዋዎች አሉ። በእርግጥ በየተራ ይሆናሉ ማለት ላይሆን ይችላል። ጎን ለጎን የሚፈጸሙ ነገሮችም ሊሆኑ ይችላሉ። ልክ ሰባተኛው ጽዋ ላይ ስንደርስ ሁሉ ነገር የሚጠናቀቅበት ይሆናል ማለት ነው። ስለዚህ በሰባተኛው መለከትም ጊዜ በሰባተኛውም ጽዋው ጊዜ ምንድነው የሚያሳየው? ተፈጽሟል፣ ነገሩ እንደሚያልቅ ነው። ምን ይላል? ራእይ 11:15 ላይ ሰባተኛው መልአክ ነፋ፣ በሰማይም የዓለም መንግስት ለጌታችንና ለእርሱ ለክርስቶስ ሆነች፣ ለዘላለም እስከ ዘላለም ይነግሳል የሚሉ ታላላቅ ድምፆች ሆኑ። ስለዚህ የኢየሱስን መንገስ ኢየሱስ የሚነግስበት የመጨረሻው ሰባተኛው መለከት ነው ማለት ነው። ምክንያቱም በኋለኛው መለከት ሲነፋ ኢየሱስ እንደሚመጣ ከዚህ በፊትም ብዙ ቦታዎች ላይ መጽሐፍ ቅዱስ ላይ ያለ ነገር ነው። ስለ ማህተቡ ደግሞ ራእይ 16:17 ላይ ሰባተኛውም ጽዋውን በአየር ውስጥ አፈሰሰ፣ ከመቅደሱም ውስጥ ተፈጽሟል የሚል ታላቅ ድምፅ ከዙፋኑ ወጣ። ስለዚህ የሁሉም ነገር ፍጻሜ የሚያገኘው ይሄ 7ቱ ማህተሞች ተፈተው ሰባተኛው መለከትና ሰባተኛው ጽዋ የእነሱ መቅሰፍት ሲፈጸም ነው ማለት ነው። ስለዚህ ይህ መጽሐፍ የሚከፍት እና መጽሐፉን ማንበብ የሚችል ባይኖር ኖሮ አሁን ያለው የዓለም ስርዓት ለዘላለም ይቀጥል ነበር። ምክንያቱም እነዚህ 7ቱ ማህተብ መፈታታቸው ነው ዓለምን ወደ መጨረሻው የሚያመጣው ማለት ነው። ስለዚህ ዮሐንስ ማልቀሱ ጥሩ ነው፣ ትክክል ነው። ምክንያቱም ይህ ዓለም አሁን ያለንበት ዓለም ተስፋ እኮ የምናደርገው አንድ ጊዜ በትንሣኤ አካል ለወደፊት እንነሳለን ብለን ነው። ግን ዓለም እንደዚሁ ለዘላለም የሚቀጥል ከሆነ በትንሣኤ አካል መነሳትም የለም፣ እግዚአብሔር የሰጠንን ተስፋ ማግኘት የለም። ስለዚህ እንደዚሁ ዓለም እንደቀጠለ ይቆይ ነበር ማለት ነው። ግን እነዚህ 7ቱ ማህተቦች በመፈታታቸው የዓለም መንግስት ያበቃል፣ የክርስቶስ ይሆናል ማለት ነው። ስለዚህ ዮሐንስ ያለቀሰው ዓለም በቃ አሁን ባለችበት ሁኔታ ለዘላለም ትቆያለች የሚለውን ነገር ተረድቶ ነው ማለት ነው። ከዚህ ቀጥሎ ስለ መጀመሪያው ማህተብ አቀርብላችኋለሁ። አመሰግናለሁ።